እዛ አንድ በጣም ያስገረመኝ ነገር ይዤላችሁ ቀርብ ያለው። እስቲ ይህ ሰውዬ የሚሰብከውን ሰምተን እንመለስ፣ እንከታተል። በልቀጥል። ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ፣ ለጨለማው ዓለም ብርሃን የወጣበት፣ ለሞተው ዓለም ሕይወት የተወለደበት፣ ለስደተኛው ዓለም ተስፋ የተሰጠበት፣ በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። ይህን ስም የሰጠን መድኃኔዓለም ይመስገን። እንዲያውስ ምን እንበል? እንሳቅ? እንዘን? ምን እንበል እስቲ? እውነት ለመናገር በጣም ያሳዘነኝ ያዘንኩበት ትምህርት ቢኖር እንደዚህ አይነት ትምህርት ነው። እንደ አንድ ሰው ሳስብ ይሄ የኦርቶዶክስን ትምህርት የሚወክል አይመስለኝም። ምክንያቱም እንዴት እንደዚህ የክርስቶስ ስም ቀለል ተደርጎ ተዋርዶ ከሰው ስም በታች ሆኖ እንዴት ነው እንደዚህ የሚሰበከው? ጋይስ በጣም ቀሎ ስለመጣ ቀለል ብሎ ስለመጣ እኮ በጣም አቃለላችሁት። አይበቃችሁም? በጣም ደፈራችሁት እኮ የክርስቶስን ስም፣ የክርስቶስን ክብር አዋረዳችሁት እኮ። የሰውን ስም ከፍ ከፍ አደረጋችሁት። ይሄ መጽሐፍ ቅዱሳዊ ትምህርት ነው? እውነት የመረረውን ስም ሕይወት የሚያጣፍጥ የማርያም ስም ነው ወይስ የክርስቶስ ስም ነው? እውነት ብርሃን፣ እኔ ብርሃን ነኝ ያለው ብርሃን የሚያወጣው ለጨለማው ዓለም ብርሃንን የሚያወጣው ጨለማውን የሚያበራው የክርስቶስ ስም ነው ወይስ የሰው ስም ነው? እውነቴን ነው የምላችሁ፣ ሕይወት የተወለደበት እውነት የክርስቶስ ስም ነው ወይስ የሰው ስም ነው? ተስፋ የተሰጠበት እውነት የክርስቶስ ስም ነው ወይስ የሰው ስም ነው? እውነትን ነው። አሁን እውነት ለመናገር አንድ ሰባኪ እንደዚህ ብሎ ሲናገር በሰማይ ለመኖር እውነት በማርያም ስም ነው መሰረት የተጣለው። ይህ መጽሐፍ ቅዱሳዊ ነው። ከየት አመጣችሁት? ኧረ እንመለስ፣ ኧረ ተመለሱ፣ አትሊስት እግዚአብሔርን ፍሩ። እውነት ይሄ ምንም ተአምር መጽሐፍ ቅዱሳዊ አይደለም። እንደዚህ አይነት ስብከት የመጣው ከሰይጣን ከአንቲክራይስት ክርስቶስን ለማዋረድ ክርስቶስን ዝቅ ለማድረግ ከተነሳው ከአንቲክራይስት ከጨለማው ዓለም በኤግዚቡ ልንበለው እንጂ እውነት እንደዚህ አይነት ስብከት ከቤተ ክርስቲያን ይወጣል፣ በቤተ ክርስቲያን መድረክ ላይ ይሰበካል ብዬ በምንም ተአምር አላስብም፣ አላምንም። እኔ ሰውየው ሳየው ሰይጣን ነው ይመሰለኝ። ሰይጣን እየተናገረ ያለው ይመስላል። እንግዲህ ቁጭ ብላችሁ የሰማችሁት እዛ ቦታ የነበራችሁ ሰዎች እንዴት ይሁን አንድ እንኳን የሚያስተውል ሰው የለም? ተነስቶ ስፒከር የሚቀማው ሰው እንዴት ጠፋ? እንዴትስ ወደ ሚዲያ ይወጣልሽ? ይሁን እሺ፣ የጓዳችሁ ይሁን፣ እዛ የለመዳችሁት ነገር ይሁን፣ እናንተ የተስማማችሁበት ነገር ሲሆን አትሊስት እንዴት ወደ ሚዲያ ይወጣል? እስቲ መጽሐፍ ቅዱስ የሚለውን ነገር ደግሞ እንስማ። የትኛውን እንስማ? እግዚአብሔር ቃል የሚለውን ነው ወይስ እናንተ የምትሉትን ነገር እንስማ? እግዚአብሔር ቃል እንደሚለውን በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል። ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ ይላል። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ከስም ሁሉ በላይ ያለው the name above every name የተሰጠው ለማን ነው? ለኢየሱስ ክርስቶስ ነው። ለኢየሱስ ክርስቶስ ነው። ስለዚህ የጨለማውን ሕይወት የሚያበራ ሕይወትን የሚያጣፍጥ ለሰማያዊው ሕይወት መሰረት የጣለው ክርስቶስ ነው እንጂ ሰው አይደለም። እውነት እንደዚህ አይነት ነገር፣ እንደዚህ አይነት እርግማን በጌታ በኢየሱስ ስም ከምድራችን ይነቀል። እውነት ለመናገር ብርሃን የሚያወጣው ሕይወት የሚሰጠው ከስም ሁሉ በላይ የሆነው ጉልበት ሁሉ የሚንበረከክለት
የክርስቶስ ስም ነው እንጂ የሰው ስም አይደለም። ሃሌሉያ። ተስፋ የተሰጠበት የኢየሱስ ክርስቶስ ስም ነው። ሃሌሉያ ማለት እግዚአብሔር ይመስገን ማለት ነው። በሰማይ ለመኖር መሰረት የተጣለበት ደሙን አፍስሶ ራሱን በመስቀል ላይ ሰውቶ መሰረት የጣለልን ኢየሱስ ክርስቶስ ነው። እውነት ማርያም በጣም የምንወዳት ብፅዕት የተከበረች የጌታችን የኢየሱስ ክርስቶስ እናት ናት። እሷ ራሷን ዝቅ አደረገች እንጂ እናንተውን ከፍ ከፍ እንደምታደርጓት ራሷን ከፍ ከፍ አላደረገችም። ከእሷ የምንማረው ብዙ ነገር ነው። ከእሷ ሕይወት የምንማረው እንደ ክርስቲያን ብዙ ነገሮች አለ። ለምን እሱ አይሰበክም? ለምን እሷን ከፍ ቬኔሬት አድርጎ ከኢየሱስ በላይ ማድረግ ምን አስፈለገ? ከአምላክ እኩል ማስቀመጥ ምን አስፈለገ? እውነት ነው። አንዳንድ መጽሐፎች ለእሷ ስም ያልሰገደ በቆመበት ይጥፋ እስኪባል ድረስ አንዳንድ መጽሐፎች አሉ። እዛ ውስጥ መግባት ስላልፈለግኩ ነው እንጂ ወገኖች ሆይ ከስም ሁሉ በላይ የተሰጠው ስም ኢየሱስ ክርስቶስ ነው። ከፍ ከፍ የተደረገው ኢየሱስ ክርስቶስ። ስለዚህ እግዚአብሔር ከፍ ከፍ ያደረገውን የልጁን የኢየሱስ ክርስቶስን ስም እንደዚህ ዝቅ ማድረግ ክርስቶስን እፍን አድርገን አፈነን የሰዎችን የጻድቃንን የሚስተር እገሌን የወይዘሮ እገሌን ስም ከፍ ከፍ የምናደርግ ከሆነ በፍርድ ቀን ምን እንመልስ ይሁን? ህዝቡስ ለምንድን ነው እንደዚህ አይነት ተራ ስብከት የሚሰማው? ለምንድን ነው ወደ ጨለማ የምንነዳው? ይሄንን ብዛት 40-50 ሚሊዮን የሆነውን ህዝብ ወደ ሞት የምንነዳበት ምክንያት ለምንድን ነው? ስለዚህ ቆማችሁ አስቡ። እግዚአብሔር ምስክር፣ ይሄ በጣም አስነዋሪ የሆነ እግዚአብሔርን የሚያስቆጣ ስብከት ነው። ስለዚህ ከፍ ከፍ ማለት ያለበት ኢየሱስ ነው። ኢየሱስ ለምንድን ነው የማይሰበከው? በመስቀል ላይ የዋለልን ለምንድን ነው የማይሰበከው? በልጁ በኢየሱስ ክርስቶስ ስም የሚያምን የዘላለም ሕይወት ይኖራል እንጂ አለ እንጂ መጽሐፍ ቅዱስ ቃሉ የሚናገረው በማርያም የሚያምን የዘላለም ሕይወት ይኖራል የሚል ጥቅስ የለም። እሷ የተሰጣትን ተልእኮ እኮ በክብር ተወጣች እኮ። በቃ የሚገባትን ክብር የሚገባትን ያበረከተልችን ለእኛ ያበረከተችውን አስተዋጽኦ ማሳት የለብንም። እውነት ለመናገር we respect her, we love her። ግን ለክርስቶስ የሚሰጠው ቦታ አይደለም ለእሷ መስጠት ያለብን። እኔ የምለው አንድ ጥያቄ ልጠይቃችሁ። ድንገት ብቅ ብትል ድንገት ብትነሳ ምን ትላችሁ ይሆን? እስቲ መልሳችሁን መልሱልኝ። ተባረኩልኝ።